እንትን ግሩፕ እዛ ሀቢባ ቤት የሚሰጠው ብር ማለት ነው። ሙስሊሞችም ውስጥ እዛ ውስጥ አሉ። የት እንደ ሎተር ነገር በ2000 ብር የሚቆረጥ አለ። ከዛ ቤት ይወጣል፣ መኪና ይወጣል። እዛ ውስጥ ሙስሊሞችም ብዙ ነው አሉት። የምናውቃቸው ደግሞ ሐራም ነው ሐላል ነው። ሎተሪ አይቻልም፣ ክልክል ነው። ለሙስ ተጠይቅ ሐራም ነው፣ ክልክል ነው፣ ሐራም ነው። ያ ብር ከወጣ መብላት ሐራም ነው ማለት ነው። ሎተሪ ክልክል ነው፣ ሐራም ነው። ኦኬ ወንድሜ እሺ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ያ ማለት የተወሰነ ብር ታስቀምጣለህ፣ ከዚያ ጨምሮ ይመጣልሃል ያ ገንዘብ። የሰዎች ሐቅ አላግባብ ወደ አንተ ይመጣል። ሎተሪ ማለት ያ ነው። 1000 ብር ታስቀምጣለህ፣ ያም 1000 ብር እንደመስላል። ከዚያ በኋላ እጣ የወጣለት ሰው የእነዚያን ሁሉ ሰዎች ገንዘብ ጠቅልሎ ይወስዳል። እዛ ሰዎች ሐቃቸው ይባላል። ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ታላላቅ ዑለሞች ይህን ተጠይቀው ይሄ ወለድ ነው አይቻልም፣ ሐራም ነው ብለዋል። ቁማር አይቻልም፣ ቁማር አይቻልም በፍጹም። ሎተሪ ከቁማር ነው። አላህ ስብሐነሁ ወተዓላ ቃል በቃል ቁማር እንደሆነ ገልጿል። እቁብስ ይላል። እቁብ ችግር የለውም፣ ምክንያቱም የሰዎች ሐቅ አይመጣባቸውም። የራሳችሁ ሐቅ ነው ዞሮ የሚደርሳችሁ። ይህኛው ግን ሎተሪ እነዚያ የተበሉ ሰዎች አይደርሳቸውም። ገንዘባቸው ተበሉ፣ አለቀ፣ ኸላስ ጠቅልሎ ይወስዳል። አንደኛው ከዛቻ ያ እቁብ ግን ያው የራሳችሁ ገንዘብ ነው የሚደርሳቸው። የሰዎች ገንዘብ ተጨማሪ አይመጣባቸውም። እሺ የገላችሁ ሌሎች ያ ሰላም ሴት ልጅ ወታደር መሆን ትችላለች ወይንስ አትችልም ትላለች? ምነው ሴቶች ልትዋጉ ፈልጋችሁ እንዴ? ይህን ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። እርሳቸውም መልሰዋል። ያን ልንገራቸው። የጠየቀቻቸው እናታችን ዓኢሻ ነች። አላህ መልካም ስራዋን ይውደድላትና እናታችን ዓኢሻ ነቢያችንን ሰለላሁ ዐለይሂ ወሰለምን እንዲህ ብላ ጠየቀች። ያ ረሱላላህ ሀል ዐለ ኒሳኢ ጂሃድ፣ አንቱ የአላህ መልእክተኛ ሆይ በሴቶች ላይ ጂሃድ አለባቸውን ብላ ጠየቀች። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱላት። ነዓም ዐለይሂነ ጂሃዱን ላ ቂታለ ፊህ አልሐጅ ወልዑምራ፣ አዎ በሴቶች ላይ ጂሃድ አለባቸው፣ ነገር ግን ጦርነት የሌለበት ጂሃድ ነው ብለው ተናገሩ። ያም ምንድነው? ሐጅ ማድረግና ዑምራ ማድረግ ነው ብለው መለሱላት። ግልጽ ነው አይደለ? ሴቶች ጂሃድ አለባቸው፣ ነገር ግን መዋጋት መፋለም የሌለበት የጂሃድ አይነት። ያም ምንድነው? ሐጅ ማድረግና ዑምራ ማድረግ። ሴት ልጅ ሐጅና ዑምራ አደረገች ማለት ልክ ጂሃድ የተዋገች ያክል ነው። ይህ ነው የእርሷ ጂሃድ ማለት ነው። ይህ ልታውቁ ይገባል። ከጠላት ጋር ሂዶ መዋጋት መፋለም የወንዶች ስራ ነው። በወንዶች ላይ የተጣለ ግዴታ ነው። እሺ፣ በሴቶች ላይ አይደለም። ሴቶች ሐጅና ዑምራ ያድርጉ። ይህ ነው ትልቁ የነርሱ ጂሃድ ማለት ነው። ነገር ግን ወንዶች ጂሃድ በሚዋጉ ጊዜ የሚቆስሉትን ለማከም፣ የሚጠሙትን ለማጠጣት፣ የሚራቡትን ለማብላት፣ የሚጎዱትን ለማገዝ፣ ሕክምና ለመስጠት ሴቶች ያኔ ቢሄዱ ችግር የለውም። ልብ በሉ፣ የቆሰለ ካለ ያንን ለማከም፣ የተራበውን ለማብላት፣ የተጠማውን ለማጠጣት፣ እንዲህ አይነት የገዛ ስራዎችን ለመስራት ቢሳተፉ ችግር የለውም። ሰሃቦች በሚዋጉ ጊዜ ጂሃድ የሰሃባ ሴቶች እየሄዱ ይህን ስራ ይሰሩ ነበር። የቆሰለውን ያክማሉ፣ የተጎዳውን ያነሳሉ፣ እንዲሁም ደግሞ የተጠማውን ያጠጣሉ፣ የተራበውን ያበላሉ። እና ታዲያ ይህንን መስራት ለነርሱ ተፈቅዶላቸዋል፣ ሰርተዋልም። አንዳንዶቻችሁ የምትጠይቁት ጥያቄ ሊኖር ይችላል። እርሱም ምንድነው? እና ታዲያ አንዳንድ የሰሃባ ሴቶች ጂሃድ የተዋጉ አሉ አይደል እንዴ ልትሉ ትችላላችሁ። አዎ የተዋጉ አሉ። ነገር ግን ያ እኩል ከሰሃቦች ጋር ሄደው ተሰልፈው ሳይሆን የተዋጉት ልክ እንዲህ ለማገዝ በሄዱበት አጋጣሚ
የቆሰለውን ለማከም፣ የተራበውን ለማብላት፣ የተጠማውን ለማጠጣት በዚህ አጋጣሚ በሄዱበት ጊዜ ያኔ የካፊር ወታደሮች የሰሓቦችን ለማጥቃት በሚመጣ ጊዜ ሰይፍ ይዘው የሙስሊም ሴቶች ተከላክለዋል። ግልጽ ነው አይደለም? ተከላክለዋል። በዚያ መንገድ ይቻላል። ሂደው እንዳጋጣሚ ጠላት ሊያጠቃሉ ተከላክለዋል። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። እሺ፣ ባጭሩ ነቢያቶች አለይሂም ሰላቱ ወሰላም የአላህ ስብሓነ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ስብሓነ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ስብሓነ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል፣ ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ስብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ስብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነቱን ራሱ ወስዶ አስቀምጦልናል። የእኛ ኃላፊነት ምንድን ነው? ይህንን ለትውልድ ማድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባቸው ኃላፊነት ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይህን ተቀብለን ይህን ኃላፊነት ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ፣ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اغفر لنا وارحمنا وانت خير الراحمين اللهم كما جمعتنا في هذا البرنامج فاجمعنا في المستقر الأعلى اللهم افتح علينا فتحا مبينا اللهم وفق إخواننا لما تحبه وترضاه اللهم وفقه لما تحبه وترضاه اللهم أعنهم على تأدية رسالة اللهم اقبلهم واقبل منهم يا رب العالمين اللهم وفقنا لكل ما تحبه وترضاه أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك كما سألك رسولك عبدك محمد صلى الله عليه وسلم أن توفقنا لخير الدنيا